ሰላም እንዴት ናችሁ? ዛሬ እስቲ በፓርቱ መጥቻለሁ። ትላንትና የጀመርኩላችሁን ቪዲዮ ወይም ደግሞ መጽሐፍ ቅዱስን ስናጠና የሚረዱ ቲፖችን ንገሪኝ ባላችሁ መሰረት ለነሱ መልስ ይዤላችሁ መጥቻለሁ። ስለዚህ ዛሬ ከ6ኛው ጀምሮ እስከ 10ኛው ድረስ ያሉትን እነግራችኋለሁ ማለት ነው። 6ኛ በጣም መጽሐፍ ቅዱስን ለማጥናት ይጠቅማል ብዬ የማስበው ነገር ዲስትራክሽኖቻችንን አቮይድ ማድረግ ነው። አይኖ በዚህ ዘመን ላይ ስልካችን ላይ በጣም መልቲታስክ የምናደርግ ሰዎች ነን። ማለት በስልካችን እናጠናለን፣ በስልካችን ሙቪ እናያለን፣ በስልካችን ሶሻል ሚዲያዎችን እንጠቀማለን፣ በስልካችን መጽሐፍ ቅዱሳችንን እናጠናለን። ስለዚህ አይኖ በጣም ዲስትራክሽን ያለበት ኤንቫይሮንመንት ውስጥ እንደምንኖር፣ ግን ደግሞ አስማቸስ ፖሲብል እናንተ ዲስትራክት የሚያደርጋችሁ ነገር እንደሆነ ታውቃላችሁ። ስለዚህ ያንን አቮይድ ማድረግ ነው። 7ኛው በጣም ኢምፖርታንት ነው ብዬ የማስበው ነገር ሃቢት ስታኪንግ ወይም ደግሞ ኦልሬዲ ኤግዚስት የሚያደርግ ሃቢት። ለምሳሌ አሁን ሁልጊዜኛ ስንነሳ ጠዋት ጥርሳችንን ሳንፍቅ አንወጣም ሞስት ኦፍ አስ ማለት ነው። ስለዚህ መጽሐፍ ቅዱስ ማጥናት እንደ አዲስ እንደ ሃቢት ስታስጀምሩ ኦልሬዲ ኤግዚስት ከሚያደርግ ነገር ጋር ስቲክ ማድረግ ነው። ማለት before I get ready for the day መጽሐፍ ቅዱሴን አጠናለሁ ወይም before I get ready for the day ከእግዚአብሔር ጋር ጊዜ አሳልፋለሁ ብላችሁ ስቲክ ማድረግ ትችላላችሁ። 8ኛው በጣም ይጠቅማል ብዬ የማስበው ነገር ሪፍሌክት ፐርሰናሊ ኤንድ አፕላይ። ማለት ማንኛውም ነገር ከተረዳነው በኋላ ለእኛ ያለውን ጥቅም ወይም ደግሞ የመጽሐፍ ቅዱስ ክፍል ወይም የጠናነው ያ ክፍል ለእኛ ህይወት ያለውን ሲግኒፊካንስ ካልተረዳን ከዛ ደግሞ አፕላይ ካላደረግነው ምንም ጥቅም የለውም። ለምሳሌ ዛሬ ካጠናሁት ፓርት ላይ እግዚአብሔር ስለ ይቅርታ ብዙ ነገር አስተማረኝ ብለን እናስብ። ስለዚህ ያንን ነገር ይቅርታ በጣም ጥሩ ነገር ነው ምናምን ብዬ ሳይሆን ማለፍ ያለብኝ ይቅርታ ኢምፖርታንት ነገር ነው፣ እኔ ህይወት ላይ ይቅር ያላልኳቸው ሰዎች እነማን ናቸው ብለን እነሱን ቁጭ ብለን ሪፍሌክት ማድረግ አለብን። ማለት ጀስት ብረሽ ኦቨር አድርገን ማለፍ ሳይሆን ኢንዴፕስ ያንን ነገር በህይወታችን እንዴት አፕላይ ማድረግ እችላለሁ የሚለውን ነገር ማድረግ አለብን ማለት ነው። 9ኛው በጣም ኢምፖርታንት ነው ብዬ የማስበው ነገር ምንድን ነው? ኦዲዮ ባይብልን መጠቀም ነው። በጣም ቢዚ የሆነ ስኬጁል ውስጥ በሆናችሁበት ጊዜ ጀስት ኤርፓዳችሁን አድርጋችሁ ኤርፎን አድርጋችሁ ኖርማሊ ኤኒ ስራ እየሰራችሁ ጀስት ፎከስድ ሆናችሁ ግን ስልካችሁ ላይ ኦዲዮ ባይብላችሁን ማስጀመር ትችላላችሁ ማለት ነው። እና ለምሳሌ ወልዳ ልጇን መንከባከብ ያለባት ሴት በጣም እንደሌላው ሰው ፕሌንቲ የሆነ ታይም በስነስርዓት ተኝታ በስነስርዓት ሌሎች ነገሮች አድርጋ ምናምን የመኖር ሌግዠሪ የላትም፣ በጣም ታይም ስለሚያጥራት ማለት ነው። ስለዚህ እነዚህ ሰዎች ብዙ ጊዜ ቢያደርጉ የሚመከረው ጀስት መጽሐፍ ቅዱስ ማንበብ የሚባለውን ነገር ከማስወጣት ከህይወታችን ሊስት ዳት ዊ ካን ዱ ማድረግ እንችላለን ማለት ነው። 10ኛውና የመጨረሻው ግን በጣም ኢምፖርታንት የሆነው ነገር ምንድን ነው? ጊልት ፍሪ መሆን ማለት የጊልትን ትራፕ አቮይድ ማድረግ ነው። ፍሌክሲብል መሆን ማለት ነው። በቃ ማድረግ የማንችልባቸው ቀኖች ላይ አለማድረጋችን ኢዝ ኦኬ። መጽሐፍ ቅዱስ ማንበብ መቻላችን ኢዝ ፕሪቪሌጅ። ሪስፖንሲቢሊቲ ነው ኦፍ ኮርስ ማለት ማንበብ አለብን ምናምን፣ ግን ከሪስፖንሲቢሊቲነት ባለፈ ኢትስ አ ኮሚኒኬሽን። ስለዚህ ጊልትን አቮይድ አድርጉ በህይወታችሁ። ዛሬ ስላላጠናችሁ ነገ ከዛ የባሰ ስፓይራል ውስጥ ከመግባት ይልቅ ኢትስ ኦኬ ትላንት ማጥናት አልቻልኩም ሶ ዛሬ እቀጥላለሁ ብሎ ጊልት ፍሪ የሆነን ህይወት ማድረግ ማለት ነው። ስለዚህ ፓርት 1 ያላያችሁ ሰዎች ፓርት 1ን ፖስት አድርጌያለሁ፣ ሶ ጎ ኤንድ ቼክ። ከዛ ውጪ ደግሞ ሁሉም ፕላትፎርም ላይ ፎሎ የማታደርጉኝ ሰዎች አይ ዋንት ቱ ኢንካሬጅ ዩ ጋይዝ ዩቲዩብ ላይ፣ ቲክቶክ ላይ፣ ኢንስታግራም ላይ ቪዲዮዎችን ፖስት አድርጋለሁ። ሶ ባዮ ላይ ሊንክ አለላችሁ ሄዳችሁ ፎሎ ማድረግ ትችላላችሁ። እና እስቲ የትኛው በጣም አስገረማችሁ ወይም ደግሞ እስከዛሬ ሰምቼው የማላውቀው ግን አዲስ ነው ብላችሁ የምታስቡ ቲፕ የትኛው ነው? እስቲ ሌት ሚ ኖ ኢን ዘ ኮሜንት። Thank you for watching. Bye.